ሰላማችሁ ይብዛ። እንዴት አላችሁ? የቤኪ አየለ ዩቲዩብ ቻናል ቤተሰቦች ቤኪ ነኝ። ይህ ጡም ዜማ ነው። ዛሬ በጡም ዜማ ፕሮግራማችን እንግዲህ ከአንድ ዘማሪ ጋር ተገናኝተናል። ከሱ ዘማሪ ጋር በጡም ዜማ ፕሮግራማችን ጥሩ ቆይታ እንደሚኖረን ተስፋ እናደርጋለን። አብራችን ሁኑ። እንኳን ደህና መጣ። እንኳን ደህና ቆየልኝ። ሲለኛም እኔ እናንተ እንተዋወቃለን። ለተመልካቹም ለሚያየን መዝሙርህን ድምጽህን ለሚሰማ ከጭውታችን ጋር ከወጋችን ጋር አብሮ ለሚቆየው ለእነሱም ግልጽ እንዲሆንላቸው ያክል ከስምህ ጀመርና ነህሚያ ማን ነው? ስለ አስተዳደጉ አንዳንድ ነገር አጫውተን፣ ስለ ቤተሰብህ ምናምን ነገር። እሺ፣ በቅድሚያ አመሰግናለሁ አክብራችሁን ስለጠራችሁ እና ስሜ ነህሚያ ይባላል። ስሜ ነህሚያ ታገሰ ይባላል። አስተዳደጌ ከዚሁ ከካምፕ ነው። ማገለግልበት ደግሞ ወንጄ ሚኬስ ምስራቅ በሚባል ቦታ ነው ማገለግለው። ታናናሾች አሉኝ፣ ሁለት ታናናሾች አሉኝ። የቤት በኩር እኔ ነኝ፣ የመጀመሪያ ልጅ ማለት ነው። ደግሞ የስሜ ተርጓሚ ደግሞ በእግዚአብሔር ያጽናናል ይላል ተርጓሚ። ኦኬ፣ የቤት የመጀመሪያም ልጅ የቤት የመጀመሪያም ስለው እግዚአብሔር ያጽናናል ነው። መጽናኛቸው ነው ማለት ነው። እስቲ አሁን ዘማሪ ነህ፣ እያገለገልክ ነው፣ ጥሩ ድምጽ አለ ምናምን ነገርና እስቲ ወደ ኋላ እንመለስና ነህሚያ እንዴት ጌታን አገኘ? እንዴት ጌታን ተቀበለ? ምን አይነት አጋጣሚ ነበረው? እስቲ ኖርማል እኔ ያደኩት በአማኝ በሆኑ ቤተሰቦች መካከል ነው ያደኩት። ደግሞ ኖርማል በራሴ ስመጣ ደግሞ መጀመሪያ እንደዚህ አልነበረም። ላይፌ የተበላሸ ነበረ ማለት ስፒሪት ውስጥ ነበርኩ። እነኚህ ዘፈኖችን ነበር በደንብ ማዳምጣቸው። ግን ድንገት እግዚአብሔር ነው ወደ ራሱ ቀስ እያደረገ የመለሰኝ እና እንዲህ ያልኩ ወደ እግዚአብሔር ወደ ማገልገል ገባው። ህብረት የሚባለውን ነገር ግን አላውቅም ነበር። ድንገት ነው በጓደኞች አማካኝነት ወደ ህብረት ተቀላቅዬ እግዚአብሔርን ደግሞ በይበልጥ ማገልገል የጀመርኩት። አሪፍ ነበር ማለት ከማታውቀው ነገር ወደምታውቀው ነገር መምጣት አሪፍ ነው። እሺ ወደ አሁን እንዳለንበት እንመለስና ዘማሪ ነህ፣ አገልጋይ ነህ፣ የመድረክ ሰው ነህ እና ሲላንተ አምልኮ ምንድን ነው? እንዴት ትገልጸዋል? አምልኮን የምገልጸው ሰው በቅኔ እግዚአብሔርን ባለኝ ማገልገል ወይም ደግሞ ለእግዚአብሔር ምስጋና በማቅረብ ነው። በቅኔ መቀኘለት እንደዛ አምልኮ መቀኘት ነው ለአንተ። ያው እንግዲህ ጸሎት መገናኘት እንደሆነ ሁሉ ለአንተም ደግሞ ሰው በተሰጠው ጸጋ ስለሆነ እንደተሰጠው ጸጋም ስለሆነ የሚያገለግለው አሪፍ ነው። እስቲ ለመጀመሪያ ጊዜ ያገለገልክበት ታይም ትዝ ይልሃል? ለመጀመሪያ ጊዜ የዘመርክበት ታይም ያው ይዘመራል ልክ ነህ፣ እንደዚሁ በብዙ አጋጣሚዎች ይዘመራል፣ ህብረት ውስጥ አለ ምናምን ነገር እና ለመጀመሪያ ጊዜ የዘመርክበት ታይም እና ሁኔታው እና ደግሞ የመዝሙሩ ምን ነበር? የዘመርኩት መዝሙር እና ለመጀመሪያ ጊዜ ያገለገልኩት ያው እዛው በማገለገልበት በኤምኬሲሲው እና ለመጀመሪያ ጊዜ ደግሞ ያገለገልኩት በወጣቶች መካከል ነው። ከዚህ በፊት መድረክን ወይም ደግሞ የተለያዩ እንትኖችን አገልግዬ አላውቅም ወይም ደግሞ ተሳትፌ አላውቅም። ግን አንድ ቀን እድሉን ጌታ ሰጠኝና መድረክን ወጥቼ ማገልገል ችያለሁ። እሱም የቤኪን እሱ ያገለገልኩት ሩቅ የሚለው ነው። እስቲ እንስማህና እንትን እንዲሆንልን መዝሙሩን እስቲ የተወሰነ በልን ከመዝሙሩ። ሩቅ የሚያሳየኝ ሩቅ የሚያሳየኝ ሩቅ የሚያሳየኝ እጄን በእጁ የያዘኝ ትደርሳለህ ከገበያ ዓለም ትገባለህ ወዲያው ትደርሳለህ ወደ ዘመርከው ያለኝ ጌታ ኢየሱሴ ነው። አሪፍ እንደርሳለን ወደ ተወራለን። አሪፍ ድምጽ አለ። ያው ከዚህ በኋላም ብዙ ጊዜ የማገልገል የመዘመር እድል ጌታ እንደሚሰጥህ አምናለሁ፣ ተስፋም አደርጋለሁ። እስቲ አሁንም እዛው በመዝሙሩ በአምልኮ ዙሪያ እንቆይና
መዝሙር ካወጡ ወይ ደግሞ ጌታ መዝሙር ከሰጣቸው ቃል ከሰጣቸው ያው አገልጋዩ በቃል የተገለጠለትን ያወራል፣ ዘማሪው ደግሞ በመዝሙሩ በግጥሙ ጌታ የሚያወራውን መልእክቱን ያሳልፋል አይደል? መልእክታቸው ተቀበለው ካስተላለፉ ዘማሪዎች እንትን የምትለው ሞር የወደድከው ዘማሪ ከዛ አሁን ቤኪ ነው ብለኛል አይደል? የወደድክለት ኳሊቲው ምንድነው ከመዝሙሮቹ? ኖርማል አሁን እንዲህ ለማውራት ብዙ መዝሙሮች ስላሉት ማለት የዚህኛውን ብቻ ሳይሆን አሁን በቅርብ ጊዜ የወጡትን እነኚህን ሳይሆን ከድሮቹ እኔ በጣም የምወድለት ስሰማው የሚለውን በጣም እወድለታለሁ። ሰማው እሱን መዝሙር በጣም ስለምወድ ቤኪ ሞክሼ ብቻ እኔ ራሱ ከቤኪ ስሰማቸው መዝሙሮችን ሳደምጣቸው ቃሉን ግጥም አድርጎ የሚያቀርብ ዘማሪ ነው። ከዛ አንፃር ለማለት ያክል ነው። እና እስቲ ወደ ሌላኛው ሐሳባችን እንግባና እንዴት ነው ሰው በህይወት ሲኖር ብዙ ገጠመኞች አሉ አይደለ? ብዙ ላይፎች አሉ፣ የምናሳልፋቸው ብዙ መንገዶች አሉ፣ የተማርንባቸው ወር ደግሞ አሁን ላይ ሆነ ነገ የምንማርባቸው ላይፎች ናቸው የህይወት ቆይታችንና በአገልግሎት ገጠመኝ ወር ደግሞ በህይወት ገጠመኝ የተዝናናህበት አንተን ፈን አድርጎ ያሳለፈ ገጠመኝ? እሺ ኖርማል በአገልግሎቴ ምናምን ያጋጠመኝ ገጠመኝ እንኳን የለኝም፣ ግን ድንገት በህብረት መካከል ያጋጠሙኝ ነገሮች ነበሩ። ብዙ ናቸው በህብረት መካከል ያጋጠሙ። ድንገት ተጋብዘን የሆነ ቦታ ሄደን ነበር በህብረት የሆነ ቤተሰብ ጋር ተጠርተን ሄደን ነበር እና በጀማ ተቀምጠናል ወይም ደግሞ በህብረት እንደዚህ በአንድ ላይ ተቀምጠን ነበር እና በመካከላችን አንድ ሰው ይገባል፣ የሰከረ ሰው ሲገባ ድንገት በጓደኛዬ በጣም ይመለከተዋል። ይሄን ሰው ማለት የሚያደርገው ነገር የሆነ የሚያስጠላ ነገርም ስለነበረ ድንገት ወደዚህ ወደ ጓደኛዬ ጋር ይዞርና ሌላ እንትን ይለዋል። እዛ ቆረጣጥማለሁ እንዳለው እሱ አይቶ ቆረጣጥማለሁ አለውና እሱ አሪፍ ቆረጣጥማለሁ ደስ ይላል። ብቻ አንዳንዴ ከትዕግስት እንትን ሲሆን አይቶታል፣ ብዙ ጊዜ አይቶት። ስካር ሲሆን ደግሞ ከሰው ከማንነትም ስለሚያወጣ እሺ ከምትወዳቸው የመጽሐፍ ቅዱስ ጥቅሶች ያው መጽሐፍ ቅዱስ ይጣላል እንደዚህ ነጥለን ተምንለው ሳይሆን አንተ በቃ እንዴት ነው ይጅበታለሁ ብለህ የምታስበው የምትረዳበት የለም? እንዴት ነው አንተ ጋር ሲመጣ ጥሩ ትርጉም ያለው የመጽሐፍ ቅዱስ ጥቅስና ለምን አብራራልን እስቲ? መጽሐፍ ቅዱስ ላይ ብዙ ጥቅሶች ይኖራሉ አሉ፣ ግን ሊብራራ ማብራሪያ የማያስፈልገው አንድ ጥቅስ አለ ማለት በቃ ተናግረን ብቻ የሚገባው ሌላ ማብራሪያ የማይፈልግ። አሁን ክፉን በመልካም እንጂ በክፉ አትሸነፍ የሚለው ሮሚ ላይ ያለው እሱ ቃል በጣም የምወደው ሮሚ ላይ ልክ ብለሃል። በቃ ማብራሪያ የተብራራ ነው ሲጀመር። ያው የምናሳልፈው ላይፍ ላይ በብዙ ግልጥ ሆኖ ስለሚታይ አብዛኛው ነገር እሙን ስለሆነ ማህበረሰባችን ጋር ያለ ነገር ስለሆነ አብዛኛውን ጊዜ እኛ እንደ ሰዋዊ እንደ ስጋ የሆነ ነገር ሲደረግብን የሆነ በቀላይን ታጻፋዊ አይነት መልስ ስለምንመልስ ይመስለኛል ቃሉ አስረግጦ በደንብ አድርጎ የነገረን። እስቲ ወደ መጨረሻው እንትናችን እንሂድና አምልኮ ላንተ ምንድነው? በአንድ ቃል ግለጽልኝ። እግዚአብሔርን በቅን የሚያናገር ማመስገን፣ ምስጋና። አዎ አንዳንድ ጊዜ ላይፋችን ላይ ልክ ብለሃል ማለት ምስጋናም ሲሆን የሆነ ጥሩ ነገር ያመጣል። እንዴት መሰለህ በማግኘት ውስጥ ብቻ ይመስለናል ምስጋና ከሆነ ነገር ከስኬት ጋር ይመስለናል ምስጋና። እና እኔ አንድ ነገር የሆነ እንትን አውቃለሁና መጽሐፍ ቅዱስ ላለው ይጨመርለታል ለሌለው ካለው ይወሰድበታል ይላልና አብዛኛውን ጊዜ እኛ ማህበረሰብ ይሄኛውን የሚረዳው ገንዘብ ላለው ይጨመርለታል ለሌለው ካለው ይወሰድበታል፣ ሀብት ላለው ምናምን። ብዙ ጊዜ እንዴት እረዳዋለሁ መሰለህ ምስጋና ላለው ይጨመርለታል ለሌለው ካለው ይወሰድበታል። እና በዚሁ ለማስተላለፍ የምፈልገው አንድ መልእክት ስላለኝ ነው። ያው እንደ ሰውኛ እንደ አማኝ ሰው ደግሞ ምስጋና ቢኖርና ምስጋናችኛውን ላለው ይጨመርለታል የሚለው ሐሳብ ላይ ምስጋና ላለው ይጨመርለታል፣ ምስጋና የሌለው ደግሞ ካለው ላይ የሚወሰድበታል የሚለው ለማካተት ያክል ነው። እና ላንተ አምልኮ ማለት ማመስገን ነው።
እሺ ነሚያ አብረን ስለመጣ በጡም ዜማ ለመቆየት ከኛ ጋር ለማመስገን ሀሳብ ሼር ለመደራረግ ስለመጣ እጅግ አድርጌ አመሰግናለሁ። አመሰግናለሁ። እንግዲህ ቤተሰቦቻችን የዛሬው የጡም ዜማ ፕሮግራማችን ከነሚያ ጋር የነበረን ቆይታ ይሄን ይመስል ነበር። ከነሚያ ጋር አሪፍ የአምልኮ ጊዜ፣ አሪፍ የጡም የምስጋና ጊዜ እናሳልፋለን። የሚቀጥለውን የአምልኮ ጊዜ አብራችሁን ቆዩ። እናመሰግናለን።